በዚህ ቪዲዮ ደግሞ ፖፖ ላይቭ ላይ አንድ አንድሮይድ ስልክ ያላቸው ሰዎች ቢኖሩ ለምሳሌ ተማሪዎች ሊሆኑ ይችላሉ፣ በአንድ ግቢ የሚኖሩ ሰዎች ሊኖሩ ይችላሉ እና ምናልባት በዛ ውስጥ እንግዲህ የተለያዩ ሰዎች የፖፖ ላይቭ ተጠቃሚ ቢሆኑና አንድ አንድሮይድ ስልክ ቢኖራቸው ይህን አንድሮይድ ስልክ እንዴት በጋራ መጠቀም እንደሚችሉ የማሳያችሁ ነው የሚሆነው ማለት ነው። ስለዚህ እንግዲህ አንደኛው በዚህ የአንድሮይድ ስልክ ወደ ከፈተው ስልክ በመሄድ ማለት ነው ፖፖ ላይቭ ፊቸርን እንነካለን። የፖፖ ላይቭ ፊቸር እዚህ ላይ እንደምታዩት እንግዲህ ይሄ ነው። ይሄን በመንካት ወደ ውስጥ እገባለሁ ማለት ነው። በጣም ጥሩ እንግዲህ ወደ ውስጥ በምገባበት ሰዓት የፖፖ ላይቭ እንግዲህ ፊቸሩ ይህን ነው የሚመስለው። ታች ላይ እንደምታዩቸው ወደ 5 አይነት መተግበሪያዎች አሉ። እንግዲህ የተለያዩ መተግበሪያዎች ናቸው። እጅግ በጣም አስፈላጊ የሆኑ መተግበሪያዎች ናቸው ማለት ነው። ነገር ግን ይህንን ስልክ ለሁለት ሶስት ሰዎች ለመጠቀም የሚያስችለን እንግዲህ ወደ አምስተኛው አይከን ስንሄድ ነው። አምስተኛው አይከን እንግዲህ በአብዛኛው የፖፖ ላይቭ እንግዲህ ሆልደሩ ወይም ደግሞ ባለቤቱን የያዘውን ፕሮፋይል የምናይበት ነው ማለት ነው። እንዲሁም ደግሞ የተለያዩ መተግበሪያዎችም የምንመለከትበት አይከን ነው ማለት ነው። ከዚህ አይከን ውስጥ እንግዲህ ሴቲንግ ውስጥ በመግባት ነው ይህንን የተለያዩ ተጠቃሚዎችን በዚህ ስልክ እንዲጠቀሙ ለማድረግ የሚያስችል ማለት ነው። ምናልባት ይሄ እንግዲህ የምታዩት ፊቸር ከትንሽ ጊዜ በፊት ከዚህ የተለየ ነበረ። ምናልባት በጣም ብዙ የሆኑ ፊቸሮች እዚህ ጋር በቦክስ መልክ የተቀመጡ ነበር። አሁን ላይ ግን እንደዚህ በተበታተነ መንገድ እንዲሁም ደግሞ ሴቲንጉን ላይ በግራ በኩል ራስጌ ላይ አስቀምጦታል ማለት ነው። እዚች ጋር እንግዲህ እንትኗ የምታመለክተው ላይ እዚች ጋር የሚያመለክተው ላይ እንግዲህ እቺ ሴቲንግ ነክተን ነው ወደ ውስጥ የምንገባው ማለት ነው። እቺ ሴቲንግ ስንነካ ወደ ሎጋውት ይወስደናል። ሎጋውት የሚለውን እንነካለን። አሁን በድጋሚ ሎጋውት ብለን ወደ ውስጥ እንገባለን። ሎጋውት ብለን ወደ መጨረሻው ስንመጣ እንግዲህ ይሄ ምን አይነት ፊቸር ነው ያለው እዚህ ጋር ልንረዳው የሚገባ ነገር እንግዲህ ከዚህ የፖፖ ላይቭ ሆልደር ወደ ሌላ የፖፖ ላይቭ ሆልደር ለማሸጋገር ስለሆነ የምንፈልገው ወደ ቀጣዩ የፖፖ ላይቭ ሆልደር ስንሸጋገር ቀጣዩ የፖፖ ላይቭ ሆልደር ምንድን ነበር ሲጠቀም የነበረው ወይም ደግሞ ይህን ፖፖ ላይቭ ወደ ስልኩ ኢንስቶል ሲያደርግ በየትኛው መንገድ ነበር ኢንስቶል ያደረገው የሚለውን ነገር ማወቅ እጅግ በጣም አስፈላጊ ነው ማለት ነው። ለምሳሌ ከዚህ ጋር እንግዲህ ምን አለ በጎግል ከፍቶ ሊሆን ይችላል፣ በፌስቡክ ከፍቶ ሊሆን ይችላል፣ በኢንስታግራም ሊከፍት ይችላል፣ በስልክ ሊከፍት ይችላል። እዚህ ጋር ኢሜል አለ፣ እዚህ ጋርም ስልክ አለ። በተለያዩ መንገዶች የመክፈቻ መንገዶች ስላሉ ስለዚህ በየትኛው መንገድ እንደከፈተ ማወቅ ይኖርበታል ማለት ነው። ምናልባት እንግዲህ ቀጣዩ ተጠቃሚያችን በጎግል ነው የከፈተ ብለን ካሰብን እንግዲህ ወደ የመጀመሪያው ጎግል አካውንት ላይ እዚህ ጋር ክሊክ አድርገን እንሄዳለን ማለት ነው። ቤተሰብ የጎግል አካውንትን ክሊክ እናደርጋለን። ዜና አክሴፕት ብሎ ይላል። አክሴፕት እናደርገዋለን። እዚህ ጋር እንግዲህ የተለያዩ ኢሜሎች ዲስፕላይ ሆነዋል። እነዚህ ኢሜሎች እንግዲህ እኔ የምጠቀምባቸው ናቸው። እዚህ ስልክ ላይ ነው የምጠቀምባቸው ማለት ነው። እዚህ የሚያሳየው ደግሞ ቀጣዩ የፖፖ ላይቭ ሆልደር ወይም ደግሞ ቀጣዩ ፖፖ ላይቭ ሊጠቀም የሚፈልገው ሰው ኢሜሉ ከዚህ ጋር ስልክ የተመዘገበ ከሆነ ወይም ደግሞ እዚህ ዲቫይስ ላይ ከሌለ ቀጥታ ወደዚህ ዲቫይስ ኢሜሉን መገልበጥ ያስፈልገዋል ማለት ነው። ይህንን ኢሜል ለመገልበጥ ደግሞ እንግዲህ ከዚህ ጋር በመውጣት ከዚህ ዲቫይስ ላይ ያለውን የኢሜል ቦክስ እዚህ ጋር በመንካት ወደ ውስጥ መግባት ይኖርበታል ማለት ነው። አድ የሚል ነገር አለ እዚች ጋር አድ የምትለው አድ አካውንት ይላል ማለት ነው። እኛ እንግዲህ ሌላ ቦታ ላይ ወይም ደግሞ ሌላ ዲቫይስ ላይ ከሆነ የከፈትነው ኢሜላችንን ወደዚህ ዲቫይስ መገልበጥ ይኖርብናል ማለት ነው። ስለዚህ ይችን አድ የምትለውን ነክተን ወደ ውስጥ እንገባለን። እዚህ ጂሜል ላይ እንድንነካ ያስገድደናል ማለት ነው። እንግዲህ በጂሜል ከሆነ የከፈትነው ማለት ነው። እዚህ ኢሜል እንድናስገባ ያስገድደናል። ኢሜል ስለዚህ እዚህ ጋር በማስገባት ኢሜላችን ትክክለኛ የሆነ ኢሜል እዚህ ጋር ማስገባት ይኖርብናል። ዜን ደግሞ ኢሜል ካስገባን በኋላ ፓስዋርድ ይጠይቀናል። ኔክስት ማለት እንችላለን ማለት ነው። በዚህ መንገድ ኢሜላችንን እናስገባለን። ቀጣይ ሊሆን የሚችለው እንግዲህ ኢሜላችን በዚህ መንገድ ከዚህ ዲቫይስ ላይ ከጫን ቬሪፊኬሽን ሊጠይቀን ይችላል። አክቹዋሊ እሱን ማስገባት ይኖርብናል ማለት ነው። ስለዚህ ወደዚህ ስንመለስ ታች ጋር አድ አናዘር አካውንት የሚል ነገር አለ። እሱኛውን ታች እናደርገዋለን ማለት ነው። አድ አናዘር አካውንት ይላል ማለት ነው።
አድ አናዘር አካውንት በምንልበት ሰዓት እንግዲህ ቅድም ወይም ደግሞ ወደዚህ አንድሮይድ ስልክ የገለበጥነውን ኢሜል እዚህ ጋር እንድንጽፈው ያስገድናል ማለት ነው። ይህንን ኢሜል ስለዚህ እዚህ ጋር በምናስገባበት ሰዓት ፓስዋርድ ይጠይቃል። ፓስዋርድን እንሰጠዋለን። ዜን እንግዲህ ከዚህ አድ አድርገነዋል ማለት ነው። ስለዚህ ቀጥታ ወዴት ነው የምንሄደው ማለት ነው? ሎጊን ዊዝ ጎግል ወደሚለው እንሄዳለን። እዚህ ጋር እንነካለን። ዜን ወደ መጀመሪያው እንትን አምጥቶናል። ከዚህ ላይ እንግዲህ አድ ያደረግነው አሁን ኢሜል አዲሱ ኢሜላችን ማለት ነው እዚህ ጋር ይካተታል። ስለዚህ ያንን ኢሜል መንካት ነው የሚጠበቅብን ማለት ለምሳሌ አሁን ክሬት የሆነው ኢሜል ይሄ ነው ብለን ብናስብ ይሄን ነክተን ወደ ውስጥ እንገባለን ማለት ነው። በጣም ጥሩ። ስለዚህ ከመጀመሪያው የፖፕ ላይ ሆልደር ወደ ሁለተኛው የፖፕ ላይ ሆልደር እንግዲህ ተሸጋግረናል ማለት ነው። ስለዚህ የስልክ እጥረት ያለባቸው ሰዎች ምናልባት አንድ ስልክን የተወሰነ ጊዜ እንግዲህ እነሱ የስልክ ላይ እስከሚሆኑ ድረስ እንደዚህ እየተቀያየሩ ሰዓታቸውን አጀስት እያደረጉ በዚህ መልኩ መቀያየር እና የፖፕ ላይ ተጠቃሚ መሆን ይችላሉ ማለት ነው። በጣም እጅግ ቀላል ስቴፕ ስለሆነ ኦልሬዲ ከአምስተኛው አይከን ላይ ሴቲንግን በመንካት እንግዲህ ከዚህ ዲቫይስ ላይ ኢሜላችንን በመጫን ሎጋውት እና ሎጊን እያልን የምንሰራበት ሲስተም ስለሆነ በጣም ቀላል ነው። ብትጠቀሙበት እንግዲህ ይጠቅማችኋል ብዬ ስላሰብኩ ነው። ቤተሰብ ሰናይ ጊዜ ተመኘሁላችሁ። ቪዲዮን ከወዳችሁት ላይክ በማድረግ እንዲሁም ቤተሰብ ለመሆን ሰብስክራይብ ብታደርጉ እኔንም ታበረታቱኛላችሁ ማለት ነው። ሰናይ ጊዜ ተመኘሁ።